እናውቃለን ብዙ ባለ ሰርተፊኬቶች ስራ ያላገኙ ደሞዝ የሌላቸው ደግሞ እናውቃለን ማንበብና መጻፍ የማይችል አላህ የለገሰው ከበረከው ያርከፈከፈለት ሚስጥሩ ቤተሰብህን በስግደት ላይ እዘዝ በሷም ላይ ዘውትር ሲሳይን አንጠይቅህም እኛ እንሰጣለን አንድ ሰው ወደ አንድ ሷሊህ መጥቶ የኑሮ ውድነትን ያማራል ሷሊሁ አለው ወላሂ አላማርም ለምን አንድ ፍሬ ስንዴ አንድ ብር አይሆንም እኔ እሱ እንዳዘዘኝ ይገዘዋለሁ እሱ ደግሞ ቃል እንደገባልኝ ይረዝቀኛል እኔ እሱ እንዳዘዘኝ ይገዘዋለሁ እሱ ደግሞ ቃል እንደገባልኝ ይረዝቀኛል ሰውም ሆነ ጅንን አልፈጠርንም ሊገዙኝ ካልሆነ በቀር ከነሱ ሪዝቅን አልፈልግም ሚስጥሩ ቤተሰብህን በስግደት እዘዝ በሷም ላይ ዘውትር ሲሳይን አንጠይቅህም እኛ እንሰጣለን መልካሚቱ መጨረሻ ለጥንቆች ናት ይሄ የቁርአን አያ ከላይ በወረደ ጊዜ ለነብያችን ሰለላሁ ዐለይሂ ወሰለም ከነሱም በኋላ ሶላትን ያጎደሉ ፍላጎታቸውንም የተከተሉ የገሃነም ሸለቆ በርግጥ ያገኛሉ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም እያለቀሱ አሉ ጅብሪል ሆይ ኡመቶቼ ሶላት ይተዋሉ ጅብሪል ሆይ ኡመቶቼ ሶላት ይተዋሉ ያ ሙሐመድ አላቸው ዘመን ይመጣል ከኡመቶቼ ሃይማኖታቸውን ሁሉ በትንሽ ጥቅማ ጥቅም ይሸጣሉ ሶላት ተረሳ ሐራሞች ተስፋፉ እንዴት ነገራቶች ሊስተካከሉ ይችላሉ እንዴትስ ማህበረሰቡን ማቅናት ይችላል በዚህ ሁኔታ ሶላቱን ሳይጠብቅ ሶላት አይደለምን ከመጥፎ ነገርና ከክልክላዎች የምትጠብቀን ሶላት አይደለምን ከመጥፎ ነገርና ከክልክላዎች የምትጠብቀን አንድ መለኮታዊ ትእዛዝ ይበቃናል የሶላትን ጥቅምና ምንነት ለመረዳት አይበቃህም አላህ ከሰባቱ ሰማያት ሆኖ መደንገጉ አይበቃህም የሶላትን ልዕልና ለመረዳት ከሰባቱ ሰማያት ከአላህ ዘንድ የተላለፈች ትእዛዝ መሆኗ እሱ በላይኛው አድማስ ሆኖ ከዛም ቀረበ እሱ የሁለት ደጋጎች ጫፍ ያህል ወይም ከዛ ይበልጥ